ልብሶች ይዘሽ መጣሽ እንዴ? እኔ ሰለች ፈጣሪ የኔ እናት ሳየው ያንተ ደግነት ሆኖ ሳየው ፍቅርህ እንዳባት አንደበቴ ቃላት ስላ እንዴ ምንድነው እንደዚህ ያሳበጠሽ? ሰው መጥቶሽ ምንሽ ለምንሽ እንደዚህ አበቃ። ከዛ ይሄዳል ማለት አስቤን የመጣሁት እሷም እቤት ልብሷን ይዛ ልትወጣ የሆነ ሰዓት ተቀየረችብኝ። በቃ እኔ እንጃ አላውቅም ምን እየተሰማኝ እንደሆነ፣ ግን አትፍረዱብኝ። በቃ እኔ ማንን አሁን ላይ ልጠራት አልቻልኩም። በቃ ማታም ጠዋትም እሷን ነው ማስባት። ለምን የምታለቅሽው? ስለፈጠረሽ አትታጠፊ ተብለሻል። አልጠይቅም። ለምን የምጠይቀው? ሲጀመርም የምትፈለጉ አንተ ይሄን ያለን ነገር አይጠበቅብህም። እኔ አንተንም ይቅርታ ምንህንም አልፈለኩም። ዝም በይ። ከዚህ በኋላ እንዳታወሪ። ዝም በይ። ምን ልታወሪ ነው እንዴ? ታዲያ አንተ ያንተ ቤት እያለ እሷ ሰው ቤት አንድ አክስት ቤት አንድ ቤት እያለች ትሰቃይ። በእውነት እኔ አጣን ሁለት ነፍስ ሆነሽ እንዳትመለከት ተነሽ። እኔ ምን እየሆነች ነው ልጅቷ? ምንድን ነው እሺ? ለምን ወደደቻት ነው ወይስ ምንድን ነው ችግር? ሰላም እንዴት ናችሁ? ውድና የተከበራችሁ የኛ ውድ ቤተሰቦች፣ እኔ ያለው እግዚአብሔር ይመስገን ዛሬ ደስ በሚል ሁኔታ ያው ከስደት ነው የሚባለው መቼስ ከሩም ነበርኩኝ እማን ፍለጋ ማለት ነው። እና እነዛ ሁሉ ነገሮች አልፈው ዛሬ በቃ ወደ ቤቴ ለመግባት ወስኛለሁ። ቤት ነው ያለሁት። ቤትም የገባሁበት ዋነኛ ምክንያት እማ እሷም አይታችሁ ከሆነ በቪዲዮም በምንም ስትናገር ነበረ እንደሰለቻት፣ በቃ ውጪ መሆኑ እንደሰለቻት፣ ቤቷ እንድናፈቃት፣ ቤቷ ላይ ጊዜ ማሳለፍ እንደምትፈልግ፣ ቤት መሆን እንደምትፈልግ እና ነገሮችና ሁኔታዎች ብቻ ይህን ነገር እንዳላመቻቸላት በተደጋጋሚ ስትናገር ሰምታችኋል፣ እያለቀሰች እና ዛሬ ደስ በሚል ሁኔታ እማን ወደዚህ ጠርቻታለሁ፣ ወደ ዋናው ወደ ቤት ማለት ነው። እና እስቲ ቤቷ ስትመጣ እንደው ከናፈቃት፣ ምክንያቱም ያው ሁለታችንም መኖር እንፈልጋለን አብረን። እሷ ጋር ያለው ችግሮች አሉ። እሷ ሳትሆን ያው አብዛኞቻችሁ የምትሉት እሷ ወደ ቤት አትግባ፣ እናትህ ከመሄዷ በፊት እሷ ወደ ቤት እንዳትገባ፣ በመጀመሪያ እናትህ እስክትሄድ ጠብቅ፣ ተረጋጋ የምትሉኝ ሰዎች ነበራችሁ። እሷ ገባ ምናምን ስትል ቆይ አላዛር አሁን መግባት የለባትም ድጋሚ ደግሞ ወደ ቤት ከገባች እናትህ ታስጨንቃታለች ብላችሁኝ ነበረና ስለዚህ እኔም እሱም ብዬ ነበረ ዝም ያልኩት። ግን ያው የእሷ ለቅሶ በቃ ስታገኘኝ ምናምን አንተም እኔን ሳታምነኝ ቀርተ ነው እዚህ አጠገቤ የምትሆነው። እኔ አጠገቤ በመሆነ ደስተኛ ነኝ። ግንስ ደግሞ ቤታችንስ በቃ ቤታችን በነገሮች በቃ ባይዘዌ በእያንዳንዱ ነገር የምታነሳው ቤታችን። ስለዚህ ለምን እንደ ከእሷ ከሚደብራት ከሚከፋት ቅር ከሚላት
እስቲ ዛሬ ቤት ጥሩ ጊዜ እናሳልፋለን ብዬ አስባለሁ። ዛሬ የመጣሁት ከእማ ጋር በቤታችን ጥሩ ጊዜ ለማሳለፍ እና ደግሞ እስቲ ያው አላቅም በቃ ቤት አሳልፋ እንግዲህ ካልሆነ ቀን ቀን እዚህ ያስዋልኳት ማታ ወደ ሩማ እንድትሄድ የማደርግ ይሆናል። ውድ ቤተሰቦቼ ለማንኛውም ግን ሁላችሁም እንዴት ናችሁልኝ? በመላው ዓለም ያላችሁ ሰዎች ዛሬ ትልቅ የምስራች ይዤላችሁ መጥቻለሁ። እዚህ ጋር የምትመለከቱት ይታያችኋል። እዚህ ጋር የምትመለከቷቸው ቁጥሮች፣ እነዚህ ሁሉ ቁጥሮች ቤተሰቦች እናንተ በተለይ ከተለያዩ ከሀገር እንደውም ከሀገር ውጭ ያላችሁ ሰዎች ናችሁ እና በብዛት እየቆረጣችሁ ያላችሁ ትኬቱን ከልብ ማመሰግነው። ካሰብኩት በላይ እየተሳካልኝ ነው። ካሰብኩት በላይ እየተሳካልኝ ነው። ኦልሬዲ ዛሬ 4ኛ ቀናችን ነው ከጀመረን ትኬቱን እና በጣም ብዙ ሰዎች በዚህ መልኩ እየቆረጡ ይገኛሉ። እንደምታዩት አምናችሁ ፈቃደኛ ሆናችሁ የእድል ቁጥራችሁ እንደወሰዳችሁ ሰዎች እንኳን ደስ አላችሁ። መልካም እድል ማለት ፈልጋለሁ። ነገር ግን ደግሞ ያልቆረጣችሁ ሰዎች፣ ያልተመቻቻላችሁ ሰዎች እመኑኝ፣ እድልህን ሞክሩ፣ እድልሽን ሞክሪ። እጣው የሚወጣው እንደዚሁ በላይቭ እያያችሁ በቪዲዮም አይደለም፣ በላይቭ እያያችሁ ላይቭ ገብቼ ነው ይህን እጣ የሚወጣው። የተለያዩ ሴሌብሪቲዎች ይኖራሉ፣ ቲክታከሮች፣ ዩቲዩበሮችን ጋብዤ ፐብሊክ ነው ማወጣው። ስለዚህ ምንም አይነት ብዙ ሰዎች እንደዚህ አይነት ነገሮች ማጭበርበር ምናምን ይኖራል ላላችሁኝ ሰዎች በውስጥ በምን እንመን ላላችሁኝ ቀጥታ ላይቭ ላይ ነው የሚወጣው። ስለዚህ በ2500 ብር ደግሞ ሁላችንም ምንም እንደማናደርግበት እናውቀዋለን። ለምሳሌ በሳውዲ ብንሄድ 60 ሪያል፣ በ60 ሪያል ምን እናደርግበታለን? ምንም እንደማናደርግበት ሁላችንም እናውቀዋለን። በሀገራችን ከሆነ ቢበዛ ዘይት ነው የምንገዛበት ወይ ደግሞ የኢንተርኔት የ1 ወር ነው የምንገዛበት። ስለዚህ በጣም ግልጽ ላድርግላችሁ፣ ከሀገር ውስጥ ያላችሁም ከሀገር ውጭም ድሮ ሎተሪ ትቆርጣላችሁ። በ300 በ400 ብር ትቆርጣላችሁ። የዛን የምንቆርጠው ሎተሪ ከ100 ሚሊዮን ትኬት ይወጣልናል ወይ ደግሞ ይወጣልኛል ብለን ነው የምንቆርጠው። ዛሬ ግን 2000 ትኬት ብቻ ነው ያለው፣ 2000 ትኬት። ስለዚህ ምን ያህል ጠባብ እንደሆነ ምን ያህል እድለኛ ሊያረጋችሁ እንደሚችል አስቡት። ስለዚህ ቤተሰቦች እዚሽ ጋር የምታዩት ጽድት ያለች ሱዙኪ ዲዛይር እድለኛ እንድትሆኑ ትኬቱ እያለቀ ነው ጋይስ። ግሩፕ መቀላቀል የምትፈልጉ ሰዎች ይኸው ግሩፕ ቁጥሩ አለ፣ የግሩፕ ሊንኩ አለ። የሊንኩን ተጭናችሁ መግባት ትችላላችሁ። ግሩፑን ተቀላቀሉ፣ እያንዳንዱን እንቅስቃሴ ተከታተሉ። ለማለት 2000 ትኬቶች ላይ ያለው ጥቂት ትኬቶች ናቸው። እድልህን ሞክር፣ እድልሽን ሞክሪ። 2500 ብር ምንም ማለት አይደለም። መልካም እድል ለሁላችሁም ማለት እፈልጋለሁ። መቁረጥ የምትፈልጉ ሰዎች ብዙ ሳትለፉ እዚህ ጋር ባለው አካውንት 2500 ብር አስገብተሽ የአንድ ዕጣ ዋጋ የምትችሉም ጓደኛም ምናምን ሆናችሁም ከፈለጋችሁ 2 3 4 ዕጣ ማስገብታችሁ እዚህ ጋር ባለው ስልክ ቁጥር ቴሌግራም ላይ ደረሰኙን ላኩልኝ። ከፈለጋችሁ በዚህ ቁጥር ዋትሳፕ ላይ ላኩልኝ ወይ ደግሞ ኢሞም ላይ መላክ ትችላላችሁ። እጣው የሚወጣው በላይቭ ስለሆነ ምንም እንዳያሳስባችሁ። እኔ ውድ ወንድማችሁ ብዙ የምታውቋቸውን ቲክታከሮች፣ ዩቲዩበሮች ተሰብስበው እጣ የቆረጣችሁ አዲስ አበባ ላይ ያላችሁ ሰዎችም በአካል ተገኝታችሁ እጣው ይወጣል። ጽድት ያለች የ2023 ሞዴል ሱዙኪ ዲዛይር እድለኛ መሆን ትችላላችሁ። እጣዎቹ እስከ 10 አሉ፣ 100 ሺህ፣ 50 ሺህ እያለ ይቀጥላል። ለሁላችሁም መልካም እድል ማለት ፈልጋለሁ። ከሀገር ውስጥም ከሀገር ውጭ ያላችሁ አይ መኪናውን አልፈልግም የምትሉ ሰዎች በካሽ 3.5 ሚሊዮን ብር የሚደርሳችሁ ይሆናል። መልካም እድል። እናመሰግናለን እድላችሁን ስለሞከራችሁ። ለማንኛውም ቤተሰቦች ያው በመሀል ማስታወቂያ ያስገባውባችሁ። ለማንኛውም ቤተሰቦችዬ እማ ጠርቻታለሁ። በቤታችን ቪዲዮ ከሰራን በጣም ቆይተናል። ኦልሬዲ ከወር አልፎናል ቤት ራሱ ቪዲዮ ከሰራን እና እንደው በቃ እሷም የናፍቆቷን ነው እንደዛ የምትነጫነጨው፣ የናፍቆቷን ነው እንደዛ የምታኮርፈው ምናምን ብዬ አሰብኩኝ። ስለዚህ ዛሬ እስቲ የቤቷን ሽታ የቤቷን ጠረን እንድታሸተው በሚል ጠርቻታለሁ እንዳልኳችሁ እና ያው ስትመጣ ደስተኛ እንደምትሆን
ተስፋ አለኝ። ለማንኛውም ውድ ቤተሰቦቼ እንጠብቃት በጉጉት የዚችን ቤት ንግስት እንጠብቃት። ጋይስ አብረን እንጠብቃታለን። ትንሽ ደቂቃ ስትመጣ ቪዲዮ እንጀምራለሁ። እሺ አሁን አቁሙ። ቤተሰብ ታች ሆና ደውላልኛለች። በጉጉት ነው የምንጠብቃት። እሺ ጋይስ በጉጉት መጣች። የኔ ፍቅር ወደ ቤቷ በሰላም በደስታ እየገባችልኝ ትገኛለች። አንዴ ማለት ልብሶች ይዘሽ መጣሽ እንዴ? እኔ ሰለቸኝ። ቪዲዮ ይዘን እንዴ? አዎ ሰለቸኝ። ውጪ በቃ። ወይኔ ቀስ በል ፈጣሪ። የኔ እናት እንዴ! ኧረ እንኳን ወደ ቤትሽ ገባሽ። ነይ እናት ነይ። እንደዚህ ካስቀምጦ ይቀመጥ፣ ችግር የለም። ጌታ ሆይ ተመስገን። ዛሬ ምን አይነት ነገር ነው? ጌታ ነው። እንደምትመጪ አላወኩም ነበር። አረፍ በይልኝ እስኪ፣ አረፍ በይልኝ የኔ ፍቅር። እንዴ ምን ሆነሽ ነው እንዴ? ምንድን ነው እንደዚህ ያሳበጠሽ? ሰው መቶሻል? ተመትቼ አይደለም፣ አሞኝ ነው። ምንሽን አመመሽ እንደዚህ? ኢንፌክሽን። እኔ ልጅ እያለሁ ጆሮ ደግፍ የሚባል ነገር ነው የማውቀው፣ ሁለቱም አንገት ማበጥ። ይሄ ግን ኢንፌክሽን ይመስለኛል። ጆሮ ደግፍ ምናምን ልጅ ሲኮን ይመስለኛል፣ ህፃን ሲኮን። እኔ ግን ኢንፌክሽን መሰለኝ። የምን ኢንፌክሽን? ማታ ይሄንን አበጣ፣ ከዛ ይሄኛው ደግሞ አሁን ጀምሮኛል። ሐኪም ቤት እንሂድ ነይ። ኧረ እኔ አልሄድም። ምን ማለት ነው እንዴ? እንደዚህ አብጠሽም አይሆንም። አይ መድኃኒት፣ ሀበሻ መድኃኒት ወስዳለሁ። የምን ሀበሻ መድኃኒት? ማለት ይሄ ቀላል ነገር ስለሆነ ሐኪም ቤት። ኧረ ይሄ እንደዚህ አብጦ ቀላል ነገር ትያለሽማ? ኧረ በእውነት የምሬን እኮ ነው። ነይ እንሂድ። አሞኛል በጣም። ችግር የለም ቪዲዮ ታዩ። ነይ እንሂድ ሐኪም ቤት። ኧረ አይደለም፣ አንተ አታካብድ እንዴማ በእናትሽ። እንዴ ምን ሆነሻል? እንደዚህ አብጦ ሐኪም ቤት ሄዳለሁ። ሐኪም ቤት ምን ሆነሻል? ቆይ እዚህ ጋር ምን ሆኛለሁ እኮ። ታዲያ እንሂዳ ሐኪም ቤት እንሂድ። በጣም አብጧል። ይታይሻል ግን በመስታወት ይዩ። እስኪ ኖርማል ነው በቃ። አውጣ ኖርማል ነው በቃ። አታካብድ። የምርሽን ነው? እውነት እንሂድማ ሐኪም ቤት በእናትሽ። ይሄ ነገር ሌላ ነገር እንዳይሆን። ድሮ ልጅ እያለን ማለት ነው እንደዚህ ሲያብጥ ወይ ባዶ ቤት እናጨበጭባለን ወይ ደግሞ ስንደዶ ጃገረድ የሆነች ሴት ስንደዶ እንደዚህ አድርጋ ታስራለች አንገት ላይ እኮ። ስንደዶ ላምጣልሽ? ማን ያስርልሻል? ልጅ አለሽ? በእናትሽ ለልጃችን ምንም ያደረገው ነገር የለም። ወዴ እንዳጠያደገ ወይኔ የኔ ፍቅር። እሺ ወይኔ ለካ ታማሚ ነሽ። የኔ ፍቅር ይህን ግን ቤት ናፍቆኝ ነበር። በጣም ነው ናፈቀኝ። ከዛ ደግሞ በቃ እኔ እያመመኝ ውጭ አልቻልኩም። ቢያንስ ከአንተ ጋር በሆን ይሻላል ብዬ መጣሁ። ጸጥ ብዬ ነው የመጡት። ያው ቤቴ ነው ብዬ ነው እንደፈለግሽ ገብተሽ። እንኳን ደህና መጣሽ። ሰዎች ድምፄ ተዘግቷል። ኢንፌክሽኑ ይመስለኛል። ያው ሌላ ነገር እንዳይመስላችሁ፣ ጎረምሳ ውጭ ምናምን አይደለም። ልጁ ደግሞ ወንድ ነው እንዲያረገዘችው ምንድን የእሱ ድምፅ ነው። አላወቁ። የእሱ ድምፅ ምናልባት ወንድ ሆኖ የእሱ ድምፅ ነው። እና እንዴት ነህ? አሉ አለ። ቤቱ ደግሞ ፋብሏል። ጽድት አድርገን ምን ላድርግ ታዲያ? አንቺ እየመጣች መቼስ። ከዛስ ይሄ ምንድን ነው ብትይኝስ ብዬ እኮ ነው። ውሃ ስጠኝ። ውሃ ልስጥሽ? እሺ አስበር። ምን እየሰራ ነው?
ኤዲት እያደረክን እንትን ሂስቶሪዎችን። አዎ በዚህ አጋጣሚ የምር አንድ ነገር ላስተላልፍ። ምን ፕሮሞሽን ምናምን አይደለም፣ ባሌሽ ስለሆነ ፕሮሞሽን እየሰራሽለት አትበሉኝ። መድኃኒ ላይ አዲስ ነገር ጀምሯል። ስቶሪ እውነተኛ በአለማችን ላይ የተፈጠሩ የእውነት አሁን ብዙዎቻችን አሁን እኔ ለምሳሌ ቆይ ውሃ ልጠጣ። ደረጃ ደግሞ ነው ዝም ብሎ ነው የሚደግመኝ። እኔ ምን ማለት እንደጀመር ካላወቅኩም ነበረ። ስቶሪ ነው መድኃኒ ላይ ልክ እንደዚህ ሲመጣልኝ መድኃኒ ላይ የሆነ ስቶሪ ደስ የሚል በጣም የሚያስተምር የምር አልቅሻለሁ። እግዚአብሔርን አልቅሼ ነው የሰማሁት። እንዴት እንዳደረኩ ልንገር። እኔ እንደውም ቪዲዮን አላየሁትም ስራ እየሰራው ነበረ በጣም ቢዚ ሆኜ እና ኤርፎን ስለምንጠቀም እኔ መዝሙርን ምንም እሰማለሁ። በተለይ እኔ ብዙ ሙዚቃ አልወድም፣ መዝሙር እሰማለሁ። መዝሙርም እሰማለሁ ግን እንደውም እንግሊዝኛ ምናምን አዳምጥ ነበረ። ግን አሁን ደግሞ በአማርኛ ነው። ቪዲዮ ማየት ለሚፈልግ ሰው በቪዲዮ አለው። ታሪኩ በጣም የሚያስተምር ነው። የሴት ልጅ ውጣ ውረድ ነው አይደል? አንድ ቪዲዮ ነው የሰራው የሴት ልጅ ውጣ ውረድ የሚያሳይ ነው። በቃ እንጃ እግዚአብሔርን እኔ የምር እያለቀስኩ ነበረ። አብሶ ደግሞ በጣም በቃ የሆነ በጣም እንወዳቸው እህቶች አሉን ብዙ ጊዜ አረብ ሀገር ያሉ በጣም ውድ የሆኑ እህቶች አሉኝ እና የእነሱን ታሪክ ነው የተሰራው እና በቃ እውነት በቃ ፈተና እኔ እሷ ቦታ ላይ ብሆን ምን አደርጋለሁ? በቃ እውነት በቃ ተሰማኝ እና የሆነ ያስተምራል። በቃ ብዙ በቃ ይሆናል አይደል? አንዳንዴኛ ሴቶች በጣም አፍቃሪ ነን፣ በጣም ነው የምናፈቅረው ሰውንና በቃ እውነት ተሰማኝ። በቃ ያንን እንትን ስልና በቃ ታሪክ ለምትወዱ ሰዎች በቃ የሆነ ስራ እየሰራችሁ አይመቻችሁም አይደለ? መዝሙር ሙዚቃ የሆነ ሰዓት አንዳንድ ቆም አድርጋችሁ የሚያስተምር ነገር መስማት ደስ ይላል። ቪዲዮ ባታዩትም ታሪኩ ደስ ይላል ይሆናል አይደለ? ቪዲዮውን ከፍተው በኤርፎን አድርገው እያዳመጡ መስራት ይችላሉ። ያንን ታሪክ ግዴታ ቪዲዮ ማየት ራሱ አይጠበቅባቸውም ነው የምልህ። አሁን ሌላ ነገር ፊልም ምናምን ሲሆን ቪዲዮ ማየት ይጠበቅብናል። ታሪክ ግን ደስ ይላል በጣም እንኳን ተውና እናንተ ቤት ፊት ድሮ ስሄድ ከማትጋ ቁጭ ብዬ ታሪክ እሰማለሁ። የህፃናቶች ተረት ለምን ስለምወድ ማለት ነው። እና ያስተምራለን እዛ ላይ ለልጆች የሚያስተምሩትና አሪፍ ነገር ነው የጀመረው። ባሌን እውነት ገብታችሁ ታሪክ የምትወዱ ሰዎች መድኃኒ ላይ ገብታችሁ እዩት፣ ትጠቀሙበታላችሁ። እውነት ስራ ላይ እያሳለፋችሁ ያንን በኤርፎን ብታዳምጡት ተጠቃሚ የማትሆኑበት ምንም አይነት ምክንያት የለም። ግን አንቺ እንደዚህ ሙሽራ ሆነሽ የመጣሽው ለምንድን ነው? በቃ እንዴት መሰል አንዳንዴ በጠዋት ተነስተህ ሻወር ወስደህ ቆንጆ ልብስ ለብሰህ ከዛ በኋላ ቀንህን ማሳመር አለብን። ልክ ቀንህን ስትጀምር ማለት ነው። እና በቃ አንዳንዴ ዊሽ ማድረግ አለ አይደለ? በቃ እኔ አሁን ከእንግዲህ ማዘን ምናምን አልፈልግም እና ደስታን የምንፈጥረው የሆነ ነገር አነበብኩና እኔ በቃ አነባለሁ። በቃ የሆነ ወይ እሰማለሁ ምናምን እንዳልኳችሁ አንዳንዴ ደስታን የምንፈጥረው እኛ ነን። አካባቢያችንን ደስታ የማይፈጥርልን ነገር አስወግደን ደስታ የሚፈጥርልን ነገር ክሬት ማድረግ የምንችለው እኛ ነን የሚል ነገር አነበብኩና እስኪ ደስታዬን እኔ ክሬት ላድርገው። በጣም ደስታ ራቀኝ እና በቃ ሁሌ ማዘን እነሳለሁ። እንደገና ለቤቢም ደግሞ ጥሩ አይደለም። በቃ ስለዚህ ኢንቫይሮንመንቴ ደስታን ካልፈጠረልኝ እኔ ልፍጠር ብዬ ነው። የቀን መጥፎ የለም። ቀንን መጥፎም ጥሩ የምናደርገው እኛ ነን ብዬ አስባለሁ። የሆነ ቀን ግን እቺን ደግሞ ልቀይራት ይችላል። ዛሬ ሞቲቬሽን በቃ ዛሬ በሞቲቬሽን የመጣች አይ እኔ ሞቲቬት አላደርግም፣ ግን ያው የራሴ ህይወት አይደለ ቪዲዮ ላይ እንደምታዩት ህይወቴ እውነት አንዳንዴ በቃ ውስጣችንን ቢያዝን በልብስ ከበር ብናደርገው ደስ ይላል። እንደገና ደግሞ ቤቢም እየመጣ ሆዴም እያደገ ስለሆነ ሰፋፊ ቀሚስ ያልብኝ ነውና የነበረኝ ነበረ እነሱ ከዛ ይለን ለብሽ። ግን እንዴት ነው እርግዝና በጣም ያሳምራት ጋይስ? አረ ምን አሳምሮኛል። ያው እየተፈታተነኝ ነው። በጣም ነው የሚያመው። በጣም ከባድ ነው እርግዝና። እናትነት እናት የሆኑት ያውቁታል። በጣም ከባድ ነገር ነው። በዚሁ አጋጣሚ አንድ ነገር ላወራ፣ ሲሪየስ ነገር ላወራ ፈልጋለሁ።
እናትነት ከባድ አላዛር ማለት እኔ ዛሬ ማልቀስ አልፈልግም ስለምንም ነገር ማለት ነው። እናትነት ሚስጥር ነው። እናትነት ፈተና አለው። እናትነት መውጣት መግባት በቃ ስትወጣ ስትገባ ሰዎች ብዙ ነገር ህልማቸውን ያስባሉ። ግን ልጅ ሲኖርህ ልጅህና ልጅህ ነው። ህልምህ አይታይህም። ምናልባት ህልምህ እንኳን የሚታይ ለልጅ ይጠቅመዋል። ለነገ እኔ ጥሩ ስራ ብሰራ ጥሩ ነገር ቢሆን ልጄን እጠቅማታለሁ ወይ ልጄን እጠቅማለሁ የሚል ነው። እና ብዙ እናቶች ደግሞ አሉ ውጭ ሀገር ሄደው ለልጆቻቸው ተሰደው የሚሰሩ ለልጅ ብለው ማለት ነው። ገባ? እናትነት በጣም ከባድ ነገር ነው። ማሚ በጣም አስከፍታታል ማለት እኔንም አስከፍታኛለች። ግን አሁን ስለ እኔ ጉዳይ አልኳችሁ። እኔ ደስታዬን መፍጠር ፍለጋ በቃ ደስታዬን ፍለጋ ላይ ነኝ እና ጠርቻታለሁ። የመጣች ነው እናትህ ማለት ነው። ለምን የምጠራት? በቃ እኔ ፈልጊያት በጣም ያምሻል እንዴ? በቃ በጣም ጥሩ ሰው ናት። በጣም ጥሩ ሰው ናት። ማሚ ምን ማለት ነው? ምን ማለት ነው እንዴ? በቃ ስነ ስርዓት አርጊ፣ ስነ ስርዓት አርጊ። በፈጣሪ እማ በፈጣሪ እንደው ሰወድሽ አንተ አይ ስነ ስርዓት ነው ሰወድሽ እንደው ምንድነው? ወይኔ ጉዴ ፈላ። እንዳትመጣ ትመጣለች፣ ትመጣለች፣ እንድትመጣ ታረቃላችሁ እንደው ማለት ነው። ክላሷን አስተካክልና እዚህ እሷ ትሆናለች ማለት ወስኜ ነው የመጣሁት። ስሚ ከኛ ጋር መሆን አይደለም የምትፈልገው? በቃ ችግር የለውም አልኩ አይደል እንዴ? ያደረገችሽን ረስተሽ ነው? ምንም አላደረገችኝም። በቃ እንድማር ብላ ወይ የሆነ ነገር በቃ የእናትነት ቁጣ ይዟት ይሆናል። ደህና ነሽ? ግንማ ደህና ነኝ። ምንድን ነው? ወይ ጉዴ! ስሚኝ ራስሽን አረጋጊ። ምንድን ነው የማረጋጋው? ይሄ የማይሆን ነገር ነው። ምንድን ነው የማይሆን ነገር? የማይሆን ነገር አላዛር ስነ ስርዓት ይኖር ማለት ምንድን ነው ማለት? እኔ ህይወቴ እንዲበጠበጥ አልፈልግም። በቃ እዛው ትሁን። ቤትሽ ገባሽ፣ እሷም ትሂድ። ካለች ትታረቃታለህ። እሷም እንደውም ልብስ ይዘሽ ነው ያላልኳትም እራስህ እናቴ አንቺ እስክትታከሚ ድረስ ህክምናሽን እስክትጨርሺ ድረስ ደህና እግሯን አይደለ የታመመችው እግሯን ኢቨን ሰርጀሪ ምናምን ሲሏት የሰማው መሰለኝ እና ሁሉ ነገሯን በስነ ስርዓት እስክታስተካክል ድረስ እዚሁ ሆና ከኛ ጋር ትኖራለች። ይሄንን ማመን አለብን። እናት በቃ የእናትና የውሃ መጥፎ የለውም። በቃ ይሄንን ማመን አለብን ሲባል ባባባልም እናትና መጥፎ የእናትና የውሃ መጥፎ የለውም እንጂ አስፈላጊ ነገር ስለሆነ ነው። መጥፎ አሁን ይሄ ጣት ቢቆስል ወይ የሆነ ነገር ብትሆን ማለት ነው ትጥለዋለህ፣ ቆርጠ ትጥለዋለህ። ቆሰለ ወይ ደግሞ ተው ይበላሽ። ይሄ ጣት ማለት ነው። እቺ ጥፍር እንደዚህ ትበላሻለች አይደለ? ጥፍር ምናምን የሆነ ጥፍር በሽታ ይዞ እንደዚህ ቢሆን ቆርጣ እንደው እጄን ልቁረጣው ልጣለው ትላለህ ወይ? አላዛር እኔ ያመነኝ ነው የምናግርህ። አንቺ ያልነበርሽ እንዴ? እሷን ከቤት አስወጣልኝ፣ አልፈልጋትም፣ እሷ ካልቤት ቤት አልገባም ስትይ ነበር። ለምን ገመናችንን ውጪ እሷም ሰው ቤት ለምን ትንከራተታለች? እኔም ለምን በየሩሙ እንንከራተታለን? ይሄን የሚያክል ባለ 3 የተንጣለለ ቤት እያለ ለምን እሷም ክላሷ ትኖራለች፣ እኔም ህይወቴን እኖራለሁ። ቃ ችግር የለውም። እኔ ማሚን ወዳታለሁ፣ ማሚን ወዳታለሁ። እየቀለኩ አይደለም፣ የምሬን ነው። እግዚአብሔርን እኔ ማሚን ወዳታለሁ። ምንም ታርገኝ ችግር የለውም፣ እችላለሁ። አሁን ደግሞ ቤቢም ስላለ አትጎዳኝም። እሷም ደግሞ በቃ እንደዚህ በቀደም ስታለቅስ በጣም ነው ያሳዘነች። አንተ ደግሞ የማይሆን ጥርጥር እኔ ምን ሆንኩ? አባቴ ስንታከም ምን ተባለ? ምንም ጤነኛ ናት። የህክምናው ነገር ነው የእርግዝናው ነገር ነው አላለንም ዶክተሩ። ስለዚህ እኔ አስቤን የመጣሁት እሷም እቤት ልብሷን ይዛ እንድትመጣ ታደርጋለች። ደውዬ አውርቻታለሁ። እንደምትወደኝ ነግራኛለች። እኔም እንደምወዳት ነግሬያታለሁ። ከማሚ ጋር አብረን ነው የምንሆነው። ኧረ ጌታዬ የምሬን ነው። ቤተሰቦች በቃ ይቅርታ አድርጉልኝ። እንግዲህ የምትቀየሙ በኋላ አምጥተሻት ነው እንዳትሉኝ። እኔ ስለምወዳት ነው ማሚ።
እሷም ደግሞ በቃ አሁን ስረዳው እናትነት በጣም ከባድ ነው። አስቡት እስኪ ተንከራታ የሰው ፊት አይታ እንደነገረች በጣም ተንከራታ ነው ያሳደገች። አንተ ናት ያላት፣ ሌላ ሰው ማን አላት? እስኪ ማንም የላትም እኮ ማሚ ካንተ ውጭ። ልጆቿም ትንንሽ ናቸው። ሀሳቧን ማንም ሊረዳት አይችልም። ለአንተ ብላ ዋጋዋን፣ ወጣትነቷን፣ ሁሉ ነገሯን ትታለች። እስኪ አስበው፣ እውነት አስበው እስኪ አባ፣ እንደ ሰው ሆነ ቆም ብለህ አስብ ምን ያህል ዋጋ እንደከፈለችልን። ስለዚህ እኔ ምንም ትበል በቃ እኔ እናትነት ከባድ እንደሆነ እናትነት ሚስጥር እንደሆነ ተረድቻለሁ። ስለዚህ ምንድነው የሆንሽው? እኔ ምንም የሆንኩት ነገር የለም። ግን ማሚ ትመጣለች፣ ፊት እንዳታነሳ ስትመጣ እናቴ ብለህ ስመህ እኔም ስማት አለው። ቁጭ ብለን ተጫውተን ቡና ፈላለው። እንደዛ ላደርግ አልችልም። ከዛ በኋላ ዛሬ ትሄድና ነገ ወይ ከነገ ወዲያ ደግሞ ጭራሽ እኔ አልፈልግም። አንተ አልፈልግም። ሰምኛለሽ አይደል? እኔ ከፈለኩ አልፈልግም። አላሳዝንህም? ወይኔ አልፈልግም። እሺ በቃ እኔም እንደዛ ከሆነ እኔም ቦርሳዬን ይዤ እሄዳለሁ። አዎ ምን ማለት ነው? እሷ እዚህ ቤት ቀኑን አንቺ ማትኖር ተወውና ገና አንተ ገና ለገና ዋስጤ ጉሮሮዬን እያመመኝ ስለሆነ ገና ለገና አንተ ገና ልጄ እየመጣ ነው ብለህ አይደል እንዴ የተለያየ ስራ እየሰራ ያለው ህይወትህን ለመቀየር ያለው ልጅ አንተን ሞቲቬት አድርጎታል። ገና ለገና ማርገዜ እግዚአብሔር ሲፈቅድ ደግሞ ያው እግዚአብሔር እንደፈቀደ ያደርጋል። አስበው፣ እሷ ደግሞ የከፈለችው አንተን እስክታክል ድረስ ያለ አባት አሳድጋ ምንድን ነው ለእሷ ይሄ ነው ክፍያው? አባ በቃ ምንስ ትበል አውጥታ ትጣለ። እውነት አንተ አባ ሱሰኛ በነበርክ ጊዜ እሷን በምታስቸግራት ጊዜ አውጥታ ጥላሃለች? እየጠጣ መተህ ስትረብሻት ያኔ ስትነግረኝ ጥላሃለች? አውጥታ ጥላሃለች ወይ? የምሬን ነው። አስበው እስኪ እግዚአብሔርን አስበው። ማን ነው እያወራኝ ያለው? እኔ ትንሣኤ ራሴ ነኝ። የዛኔ አውጥታ ጥላሃለች? አንተ አልጣለችም። እናት ብትቆሽሽ ምን ብትል መጥፎ ብትሆን የምትወደድ ናት። በቃ እናት መቼም የምትጠላ አይደለችም። ገባ? እንደዛ ስለ እኔ ትላንት የመጣው ነኝ። ገብቶሃል አይደል? ትላንትና ነው የምታውቀኝ። እውነት እኔ የዛኔ ሱሰኛ ሆነ ሰካራም ሆነ ቀበል ነበር። ገና ለገና ስንገናኝ ይሄማ ለህይወት አስጊ ነው እላለሁኝ። ምናልባት ፍቅር ውስጥ ገብተን አሁን ሱሰኛ ብትሆን አልተውህም። ግን ደግሞ መጀመሪያ ላይ ሱሰኛ ሆነ ባገኝ ኖሮ አብሬ አልሆንም። አላዛር ይሄ ሰው አይበጀኝም፣ ትዳር አልጀምርም። ገባ? ይሄን ስል ለፍቅር ግዴታ መሰረቱ ብር ነው ስራ ነው ምናምን ሳይሆን ጨዋ ያልሆነ ሰው መቼም ዱርዬ የሆነ ሰው በቃ ሱሰኛ የሚሆነው ሰው ወዶ አይደለም። ግን ሱሰኛ ሰው ትዳር ብላችሁ አትገቡም። ምክንያቱም ነገ ልጅ ይመጣል። እንዴት ነው ከባድ ስለሆነ እኔም በቤተሰቤ ተጠቂ ስለነበርኩ ይሄንን አላደርገውም። እኔ ማለት ነው እንደማጠጣ ጨዋ እንደሆንክ በቃ ሁሉ ነገርን አይቼ ነው ያገባው። ገባ አይደለ? ሳገባ አንተም ስትታገባኝ ዱርዬ ብሆን አታገባኝም እኮ አትቀበለኝም። ገብቷል? እናት ግን ብትቆሽሽ ብታስቸግራት እንዴ ስትነግረኝ ነበር። አውቃለሁ አይደል? ከዛ በፊት መቼም እኔና ማሚ አሁን አይደለም ፍቅር በነበርንበት ሰዓት ለአንተ የከፈለችው ዋጋ አውቃለሁ። ጠላና ረቄ ሽጣ እንዳሳደገች አውቃለሁ። አስበው እስኪ ለአንተ ብላ ፎቶዋ የድሮ ፎቶዋን አይተኸዋል አይደል? ምን እንደምትመስል አሁን ይሄ ፊቷ ማዲያት እንደዚህ እስኪወራ ድረስ ለማን ነው የምትከፍለው ዋጋ? እግዚአብሔርን የምሬን ነው። ለአንተ ነው፣ ለልጆቿ ነው። በቃ ዝም በይ፣ ወሬ አታብዢ። ምንድን ነው ወሬ አታብዢ የምትለኝ? አያገባሽም። በቃ እኔ ማለት ነው እያመመኝ ነው። ስማኝ፣ እኔ የምሬን ነው፣ እግዚአብሔርን ነው። ልትቀየም ትንሣኤ በድላሻል። በእናትሽ ዝም በይ። ብዙ ነገር አይደለም እውነት የማይመስል ነገር አታውሪ። በእናትሽ ለቤተሰብም ነው እያወራ ያለሁት። ትንሣኤ በድላሻለች ምናምን ብላችሁኛል። በቃ ትበድለኝ
ምን ላድርግ? በቃ የተሰጠኝ ነገር ነው አይደል? የሆነ ነገር እኮ ስትሸከሙ ሲመጣባችሁ እንድትሸከሙ እግዚአብሔር ይሄን ነገር ትችዋለሽ ብሎ ይሄ ህይወት ውስጥ ያስገባኝ። ስለዚህ እኔ እናትና ልጅ ማንኝና ነው እንትን ልል የምችለው? እኔ አሁን እናቴ የሆነ ነገር ብትሆን እተዋታለሁ? እስኪ አስቡት። የሆነ ነገር የሆነ የማይሆን ነገር ብታደርግ እኔ እተዋታለሁ? አልተዋትም። መቼ ገብቷችኋል አይደለ? ይሄንን የማደርገው በምክንያት ነው። ምክንያታዊ መሆን አለብኝ። አውቃለሁ እኮ እኔም በድያታለሁ፣ እሷም በድላኛለች፣ ብዙ ነገር አድርጋኛለች። አውቃለሁ ከኔ ሆናችኋል። ግን እስኪ ቆም ብላችሁ አስቡት እናትነትን። በቀደም ስታለቅስ እግዚአብሔርን የውሸት ይሁን የእውነት እሷ ታውቋለች፣ ግን አሳዝናኛለች። በቃ እሷ ለሱ ብላ ያው እሱ እንትን ማለት በቃ ብዙ ዋጋ ከፍላለች። የሆነ ሰዓት ተቀየረችብኝ። በቃ እኔ እንጃ አላውቅም ምን እየተሰማኝ እንደሆነ፣ ግን አትፍረዱብኝ። የምሬን ነው። በቃ እኔ ማሚን አሁን ላይ ልጠላት አልቻልኩም። በቃ የሆነ በቃ ማታም ጠዋትም እሷን ነው ማስባት። የምሬን ነው። እግዚአብሔርን የምሬን ነው። እሷን ዝም ብዬ ያሰብኳት ነው። ያሳለፈችውን ለአንተ የከፈለችውን የነገረችኝን አንተ የነገርከኝን አንተ ምናል አላዛር የምትታወቀው በማን ነው? ይሄ ሁሉ ጊዜ ማን የት ነበርሽ? ኦኬ በቃ ዛሬ አሰብኩ አባ ምን ላድርግ? ዛሬ አሰብኩ። ዛሬ ሳይሆን ሰሞኑ ትላንትና ምናምን ሳስብ ከትላንት ወዲያ እኔ ትላንት ቪዲዮ አልለቀኩም። ትላንት እኔ ቪዲዮ አልለቀኩም። ለምን? ስላመመኝ አይደለም። አስቤ በቃ ደብሮኝም በቃ ነገሮችን ሳስብና ሳሰላስል ውሳኔ በኋላ እንዳልጸጸት ብዬ ብዙ ነገር ሳስብ ነበር። እኔም ቤቴን ጥዬ ልሄድ አልችልም። እስኪ ድሮ እናቶችን ተመልከት። ስንት አማታቸው እየበደለቻቸው ተው ምንድነው የባል እህት እየበደላቸው ችለው እየኖሩ አይደለ? ስንት ነገር እያረጉ ትዳራቸውን ፈተዋል። ባላቸው እየደበደባቸው ቢሆን በቃ ታክሰው የተወሰነ ሰዓት በቃ ልጃቸውን አባትና እናት አልባ እንዳይሆን አድርገው ችለው ይኖራሉ። አሁን ጊዜው እኔ እንደ ድሮ ሰው ልሆን እያልኩ ሳይሆን በቃ ማሰብ አለብኝ። እናትነትን ከባድ ነው። በቃ እናትነት ሚስጥር ነው አባ፣ የሆነ ማታውቀው ሚስጥር። እኔ እንጃ አባቴ እምብርቱ። አንተ እኮ እሷ ውስጥ ነበርክ። እሷ ባታጠባ ዛሬ ምንድን ነው የምታወራው ልጅ? እውነት እኔ እየደከመኝ ነው ሲጀመር። የምትሰማኝ ከሆነ በእናት ቀራዛ ከፈለክም እኔ እግር ስር ወድቃለሁ። እባክህ ምን ብለሽ ነው እግር እንዴ? ተነሽ አንቺ ልጅ አትጠፊ ልጅ። እኔ በጥፊ ነው የምልሽ ዛሬ። ተነሺ እንዴ! እሺ እባክህ ምን አትበለኝ። በቃ እባክህን እያልኩ ነው። እባክህን እኮ ምን ላድርግልሽ? እባክህን ማሚን አስገባት። ማሚን እፈልጋታለሁ። አብራኝ እንድትሆን እፈልጋለሁ። አይሆንም እንደዚህ አይነት ነገር። አባ እባክህ በቃ ለምን በእግዚአብሔር ለምን የምታለቅሺው? በቃ እኔ ስህተት ሰርቻለሁ። በእናትና በልጅ ማለት ብቻለሁ። ደህና ነሽ ግንማ? እንዴ በቃ እኔ የምትረዳ አላዛር እባክህ። ለምን የምታለቅሺው? ዛሬ አላለቅስም። እባክህን አላዛር እባክህ እሺ በለኝ። በቃ እኔ ደስ እንዲለኝ አልፈልግም። እባክህ ልለምን በእግዚአብሔር በፈጠረን አምላካችን በፈጣሪ ነው እየለመንኩ በሌላ ነገር አይደለም። በቃ እሺ በለኝ እባክህ ትምጣ። በቃ እሷን የሚቅር በላት። በቃ የተፈጠረውን እንርሳ። ደስታችንን እራሳችን ክሬት እናርግ። ፍቅር እናስተምራት። እባክህን አባ። ፍቅር ጠፍቶባት ወይ ፍቅር አታውቅም ይሆናል፣ ወይ እሷ እንደዚህ ያሳለፈችው ነገር ይሆናል እንደዚህ እንድትሆን ያደረጋት የሆነ ነገር ይሆናል አባ። እኔ ከአይምሮዬ ልጠፋ አልቻለችም። ጠዋት ማታ እሷን ነው እያሰብኩ ያለሁት።
ህመሜ እንደዚያ አሞኝ ራሱ ህመሜ ምንም ትዝ አላለኝም። ህመሜ ትዝ አላለኝም። በቃ ጠዋት ማታ እሷን ማሰበው ነው ስራዬ። እባክህን ተለመነኝ። አላዛር እባክህ ትጎጃለሽ። ስለፈጠረሽ አትታጠፊ ተበለሻል። እኔ ምንም እሺ ምልሽ ነገር የለም። እባክህን ማልቀስ እያቃተኝ ነው። የምሬን ማመጣ እናቃል። ማን ይመጣል? ማን ይመጣል? እኔ ከፍታለሁ። ምንድነው የሚያሯሩጥሽ? ሰላም ነሽ? እንዴት ነሽ? እግዚአብሔር ይመስገን። እንዴት ነሽ? ሰላም ነሽ? ሊፕስቲክ እንዳይነካሽ ብዬ እዚህ ጎሮሬ ያብጣል። ወይኔ ምን ሆነሽ ነው? ኢንፌክሽን መሰለኝ። ኢንፌክሽን ግቢ ነይ ቁጭ በይ። ቪዲዮ ይዟል አላዛር። እንግዲህ እንዴት ነሽ? አሁን ሆነሽ ማንገትሽን አሞኝ ነው። በሁለቱም ጎን ነው? አዎ እዚህ ጋር እንደዚህ። ወይኔ በኢየሱስ ሐኪም ቤት ወስድሻለሁ ብሎኛል። ወይ ሐኪም ቤት? አዎ ወይ ሄደሽ ታይ በእናትሽ። ድምፅሽም ልክ አይደለም። አዎ ልክ አይደለም ማሚዬ። እዚህ ቤት ገብቻለሁ። እሺ ወይ ደስ ሲል ቦርሳዬን ይዤ እኮ ነው የመጣሁት። አላየሽም? ወይኔ እንኳን ገባሽ። በእውነት ደስ ብሎኛል። የእውነት እንኳን ገባሽ። እሺ አባቴ አሁን እኮን አድርግሽ መሰለሽ ከእሱ ጋር ተነጋግረን ዛሬ በቃ ይቅርታ ይጠይቅሻል። እሺ ለተፈጠረው ሁሉ አልጠይቅም። ለምን የምጠይቀው? ሲጀመር እኔ መች ፈለግኩ? አንተ ይሄን ያህል መናገር አይጠበቅብህም። እኔ አንተንም ይቅርታ ምንህንም አልፈለኩም። እሷ ስለደወለች ብዙ ነገር ስላወራችኝ ነው ብድግ ብዬ መጣሁት። ቀኑ ሙሉ ትናንት ከእሷ ጋር እንጂ ስናወራ ነበር። እኔ መምጣትን ፈልጌ አይደለም። ቤት ከዋሚ ጋር ታርቃል። እኔ ምንም ነገር ፈልጌ አይደለም። ገባ? እሷ ስለደወለችልኝ ነው የመጣሁት። እና ማሚዬ ደግሞ አንድ ነገር አስቸግርሻለሁ። እሺ እኔ አሁን እዚህ ገብቻለሁ። አንቺም እዚህ ነይ። ዝም በይ። ከዚህ በኋላ እንዳታወሪ። ዝም በይ። ምን ልታወሪ ነው እንዴ? ታዲያ አንተ ያንተ ቤት እያለ እሷ ሰው ቤት፣ አንድ አክስት ቤት፣ አንድ እህት ቤት እያለች ትሰቃይ። ስሚኝ፣ አሁን እያመመሽ አንቺ አትናገሪ። እኔ አልመጣም። እኔ እዚህ ቤት መግባት አልፈልግም። ለምን እንደምትሰቃየው? እኔ አልመጣም አልኳት። አታፍጥባል ልጅቷን። እንዴ ችግር የለውም አንቺ። እኔ አልመጣም። መግባት አልፈልግም። ትገባለች ማሚ። በእውነት እኔ አጣን ሁለት ነፍስ ሆነሽ እንዳትመለከቲ። ተነሽ። እኔ አልፈልግም። ታይ ችግር የለውም። ይኸውልሽ እኔ እየመጣሁ ጠይቅሻለሁ። አውርተናል ግን ማለት ነው እኮ ማሚ እባክሽ። እኔ ሰው ቤት እንድትንከራተች አልፈልግም። አልንከራተትም። እኔ ሕክምናዬን ጨርሼ የሆነ ኦፕራሲዮን ምናምን ትሆኛለሽ ብለውኛል። ችግር የለውም። አትጨነቂ። ሰው ቤት አሁን አንቺ ሁለት ነፍስ ሆነሽ አትጨነቂ። እኔ እንድትጨነቂ አልፈልግም። እኔ እየመጣሁ አይሻለሁ። እሺ ማሚ፣ የተነጋገርነው ሁሉ እሺ ብዬሽ አንቺ ለምን እሺ አትይኝም? እባክሽ አንድ ነገር አሰሚኝ ማሚ። አሁን እኔ እና አንቺ ሰላም መሆናችን በቂ አይደለም? ይሁን ደስተኞች አይደለንም? በቃ እኔ አሁን እዛው ልሆን ወደ ቤት አይደለም። አዳምጪ። እኔ አልመጣም። እኔ ምንም ነገር አልፈልግም። አንቺ ምን ይሆንሽ ነው? እስቲ ንቂ በእናትሽ። ከላይ አንተ ልጅቷ እያመማት ነው። ወደዛ ሄድ በእናትህ። እያመማት ነው ልጅቷ። አንተ ማለት ወደዛ ሄድ በቃ። አስበሽላት? እኔ ሄድ። አዎ ለምን አላስብላትም? እንዴት ነው የምታስቢላት? ተነሽ በእናትሽ። ተነሽ። አትንበርከኪ። እስቲ ካሜራውን አራልኝ ምን እየሆነ ነው? በእናትህ አቁመ። ቆይ ምን እየሆንሽ ነው አንቺ? ለምን ስነ ስርዓት አይኖርሽም? አንተ ልጅቷን ተዋት እንጂ። ምን እየሆነች ነው? ቆይ ልጅቷ እኔ ከማሚ ጋር ነው የምሆነው። ምንድን ነው እሺ? በቃ ከእሷ ጋር ነው የምሆነው። ለምን ወደደቻት ነው ወይስ ምንድን ነው ችግር? ምን ማለት ነው? ምን ማለት ነው? አቁምልኝ አንተ በእናትህ አቁመው። በቃ ኧረ ጉድ ፈላ።